ሰላም ጋይስ እንዴት ናችሁ? በዛሬ ቪዲዮአችን ስትሪ ቻፕተር 5 ፒፕል ኢን ዘ ስቴት ኦፍ አፍሪካ ቱ 1500 ይር የሚለውን አብረን የምናይ ይሆናል። በሱ ስርም የምናየው ሶስት ትላልቅ ርዕሶችን እናያለን። 5.1 ላንጉዌጅ ኤንድ ፒፕል ኦፍ አፍሪካ፣ 5.2 ደግሞ ስቴት ኢን ኖርዝ አፍሪካ፣ 5.3 ደግሞ ስፕሪድ ኦፍ እስላም ኤንድ ኢትስ ኢምፓክት ኢን ዌስት አፍሪካ የሚለውን እና ደግሞ በቀጣይ ቪዲዮዎች ደግሞ የቀሩትን ክፍሎች አብረን የምንማማር ይሆናል። በዛሬ ቪዲዮአችን ግን እነዚህን ሶስት ፖይንቶች የምናይ ይሆናል። ስንጀምረው ፒፕል ኢን ዘ ስቴት ኦፍ አፍሪካ ከሚለው ነው የምንጀምረው። ዚስ ኢዝ ላንጉዌጅ ኢን አፍሪካ፣ የአፍሪካን ቋንቋዎች፣ ስለ አፍሪካ ቋንቋዎች የተወሰኑ ነገሮችን እናያለን። በአፍሪካ Africa has over 1000 language grouped into four major super family። በአፍሪካ እስከ ወደ 1000 የሚቆጠሩ ቋንቋዎች እንዳሉ እነዚህም ደግሞ በአራት ቡድኖች እንደሚከፈሉ ነው። የአፍሪካ ቋንቋዎች ወደ ምን እንደሚከፈሉ ደግሞ የአፍሪካ ቋንቋዎች አፍሮ ኤሺያቲክ፣ እነዚህ ሱፐር ፋሚሊ የሚባሉት አፍሮ ኤሺያቲክ አለ፣ ኒጀር ኮንጎ፣ ናይሎ ሳሃራ፣ ኩይሳን፣ እነዚህ ማጆር የአፍሪካ ሱፐር ፋሚሊ ናቸው ማለት ነው። እነዚህ 1000 ቋንቋዎች ወደ እነዚህ ቡድኖች ይከፋፈላሉ ማለት ነው። አፍሮ ኤሺያቲክ የምንለው ስፖከን ኢን ኖርዝ አፍሪካ፣ ሳሃራ፣ ሆርን ኦፍ አፍሪካ፣ ሌክ ቻድ ኤሪያ። ኖርዝ አፍሪካ የምንለው ይሄ ኖርዝ አፍሪካ ካንትሪ አልጄሪያ፣ ኢጂፕት፣ ሊቢያ፣ ሞሮኮ ምናምን አካባቢ የሚነገር ቋንቋ ነው። ሳሃራ ደግሞ ይሄ ሳሃራ ዴዘርት አካባቢ፣ ሆርን ኦፍ አፍሪካ ደግሞ እኛ ያለንበት ይሄ ኢትዮጵያ፣ ሶማሊያ፣ ጅቡቲ፣ ኤርትራ ምናምን እዚህ አካባቢ የሚነገር ቋንቋ እንደሆነ ነው። ሌክ ቻድ ኤሪያ፣ ሌክ ቻድ የምንለው ይሄ በአራት አገራት ተከቦ የሚገኝ ሌክ ነው። እሱን ነው ሌክ ቻድ ኤሪያ የምንለው። ይሄ ሌክ ቻድ አራት አገራት ተከቦ ይገኛል። በነ ቻድ፣ በነ ካሜሮን፣ በነ ኒጀር እና በናይጄሪያ በእነዚህ አገራት ነው ተከቦ የሚገኘው። ያ ኤሪያ ሌክ ቻድ ኤሪያ ይባላል። እዛ አካባቢ የሚነገር ቋንቋ ነው ማለት ነው አፍሮ ኤሺያቲክ። ሰብ ግሩፖቹ በርበር፣ ቻዲክ፣ ኮፕቲክ፣ ኩሺቲክ፣ ኦሞቲክ፣ ሴሜቲክ የአፍሮ ኤሺያቲክ ሰብ ግሩፕ እንደሆኑ ነው። ሁለተኛው ደግሞ ኒጀር ኮንጎ የምንለው ይሄኛው ከሁሉም ትልቁ የሚባለው ነው። የአፍሪካ ውስጥ ከሚነገሩት እንትኖች ውስጥ ኒጀር ኮንጎ የትኛው ላርጀስት ግሩፕ ነው። የፋውንድ የሆኑ ደግሞ ፋውንድ ኢን ዌስት አፍሪካ እና ደግሞ ሰብ ሳራ አፍሪካ ላይ እንትን የሆነ ነው። ዌስት አፍሪካ ይሄ ናይጄሪያ፣ ጋና፣ ሴኔጋል፣ ማሊ፣ ኮትዲቫርና የምንለው አካባቢ እዛ አካባቢና ሰብ ሳራ ይሄ ደግሞ ከሳራ በታች ይሄ ከሳራ በረሃ የምንለው ከሱ ሰብ ሳራ የሚባሉ አካባቢ ላይ የሚነገሩ ቋንቋዎች እነሱም ደግሞ በንቱ ላንጉዌጅ እንደ ኤግዛምፕል ደግሞ ኪስ ዋይሊን መውሰድ እንችላለን ማለት ነው። ሌላኛው የአፍሪካ ውስጥ ሱፐር ፋሚሊ ውስጥ ናይሎ ሳራ የሚባለው ነው። እሱ ደግሞ ሴንትራል የመካከለኛውና ኢስተርን አፍሪካ እኛ ያለንበት ይሄ 11 ነው 10 አካባቢ አገራት ያሉበት ኢስት አፍሪካ አካባቢ ላይ የሚነገር ነው። ሰብ ግሩፖቹ ደግሞ ሰብ ግሩፕ ኢንክሉድ ቻሪ፣ ናይል፣ ሶንጋይ፣ ሳራ እና ሌሎቹንም ኢቲሲ በውስጡ የሚያካት ነው። ሌላኛው አራተኛው ደግሞ ኩይሳን ነው። የሚነገረው ወደ ካላሪ ዴዘርት ኤሪያ፣ ካላሪ ዴዘርት ምንድነው ደግሞ ናሚቢያ እና ቦትስዋና አካባቢ የሚነገር ኩሲያና ይባላል። እነዚህ ይሄን ደግሞ የሚናገሩት ደግሞ ኮኪኦ እና ሳን የሚባሉ ግሩፖች ናቸው። ይሄንን ቋንቋ በመናገር የሚታወቁት ማለት ነው። አፍሮ ኤሺያቲክ እንዳልነው ሰብ ግሩፖቹን እዚህ ጋር አሬንጅ ተደርጎላችሁ ይገኛል። ኩሺቲክ፣ ሴሜቲክ፣ በርበር፣ ቻዲክ፣ ኦሞቲክ እነዚህን በውስጡ የሚያካት ነው ማለት ነው። ናይሎ ሳራን ደግሞ ስናየው ሎ፣ ዲንካ፣ መሳይ፣ ኩኑሪ፣ ሶንጋን ምናምን እነዚህ የናይሎ ሳራ ሰብ ግሩፕ ናቸው። ናይሎ ሳራ ዘ ላርጀስት የሆነው ብለን የተናገርንለት እሱ ነው ማለት ነው። ኮይሳን ደግሞ በቱ ኮይ ዛማ እንደዚህ አይነት ቋንቋዎች እዚህ ሰብ ግሩፖች የኮይሳን እንትን ናቸው። ኒጀር ኮንጎ ደግሞ መንዴ፣ ዳጎን፣ በንቱ ፋሚሊ፣ ኮርዶፋኒ ፋሚሊ የዚህ ሰብ ግሩፕ ናቸው። የኒጀር ኮንጎ ሰብ ግሩፕ ነው። በውስጣቸው የተለያዩ ቋንቋዎችን የሚይዙ ይሆናል ማለት ነው። ፎሪ ላንጉዌጅ ደግሞ የምንለው የሀገሪቱ
ቋንቋ ያልሆኑ ማለት በተለያዩ ምክንያቶች ወደ አፍሪካ የገቡ ማለት ነው። የአህጉሩ ቋንቋ ያልሆኑ በተለያዩ ምክንያቶች ለምሳሌ አረቢክ ላንጉዌጅን ብንወስደው አረቢክ የአፍሪካ ሎካል ቋንቋ አይደለም ማለት ነው። እንዴት ነው የመጣው ለሚለው በኬምስሮ ሙስሊም አረብ ኢንፍሉዌንስ እስልምና በሰባተኛው ክፍለ ዘመን እንደመጣ እናውቃለን። ያኔ ከእስልምና ከመምጣቱ ጋር በተገናኘ እስልምና አፍሪካ ውስጥ በሚስፋፋበት ጊዜ ወደ አፍሪካ እየመጣ ነው ማለት ነው። አረቢክ ለዚህ እንደ ፎሬ ላንጉዌጅ ነው ማለት ነው። አረቢክን የምንቆጥረው ዩሮፒያን ላንጉዌጅ ደግሞ እሱ ከዩሮፒያን አፍሪካን ለብዙ ዘመናት ኮሎኒ እንዳደረጉ እናውቃለን። ያኔ በኮሎኒያሉ ጊዜ የተለያዩ አፍሪካ ቋንቋዎች የተለያዩ አፍሪካ ሀገራት የዩሮፖችን ቋንቋ አዳፕት የማድረግ አባዜ ነበር። የእንግሊዝ ኮሎኒ የነበሩ ሀገራት ላይ የእንግሊዘኛ ቋንቋ ኬንያ፣ ሳውዝ አፍሪካ ምናምን አሁን ለምሳሌ ብዙ የእንግሊዘኛ ቋንቋ ተናጋሪ ናቸው። የፍራንስ ኮሎኒዎች ደግሞ ኒጀር ምናምን አካባቢው ለምሳሌ የፍራንስን ቋንቋ ይናገራሉ። የፖርቹጊዝ ኮሎኒ የነበሩት እንደ ዲሞክራቲክ ሪፐብሊክ ኮንጎ እነሱም ምን ይናገራሉ? ያን ይናገራሉ ማለት ነው። ያንን የፎሪውን ላንጉዌጅ በዚህ ምክንያትም ደግሞ አፍሪካ ውስጥ ፎሪ ላንጉዌጅ እንደሚነገር በኮሎኒያል እና ይሄ በእስላሚክ ኤክስፓንሽን ምክንያት ደግሞ የመጣው ደግሞ አረቢክ እንደሆነ ነው። አሁን 5.1ን አጠር አድርገን ዋናውን ሀሳብ ዋናው ፈተናው ላይ ይመጣል ምን እንደሆነ አይተናል። ወደ 5.2 ስቴት ኦፍ ኖርዝ አፍሪካ የሰሜን አፍሪካን ስቴቶች የኤርሊ ላይ የነበሩ የኖርዘርን አፍሪካ ስቴቶችን የተወሰኑትን የምናይ ይሆናል። ማምሉክ የኢጅፕትንና ፉንጂን ነው የምናየው። ማምሉክ ኢጅፕትን ስናይ ይሄኛው ስቴት ምን ያህል አመት የቆየ ነው? አራውንድ 3 ክፍለ ዘመን አካባቢ የቆየ ነው። ከ1250 እስከ 1517 ይሄ ማለት ከ13ኛው ክፍለ ዘመን እስከ 16ኛው ክፍለ ዘመን አካባቢ የቆየ ስቴት ነው ማለት ነው። ይህንን የሆነ ጀነራሉን ነገር ስነግራችሁ ኦሪጂኑ ከተርክሽ ሶልጀር ዩዝድ ባይ ፋትሚድ ሩለር ይላል። ይህንን ማምሉክ የገነቡት የመሰረቱት በልጅነታቸው እንደ ባሪያነት ተገዝቶ የቱርኮች ማለት ቱርኮች በልጅነታቸው ወደ ኢጅፕት በባሪያነት ተገዝተው በደንብ ሰልጥነው እንደ ወታደርነት እያገለገሉ የነበሩ ነገር ግን በኋላ እነሱ ራሳቸውን አደራጅተው አገሪቱን መምራቴ ማምሉክ የሚለውን መስርተው በ1250 የአይቡዲን መንግስት ያኔ የነበረውን የአይቡዲን መንግስት በሰላዲን የሚመራውን የአይቡዲን መንግስት አስወድቆ ነው ወደ ስልጣን የመጡት ማለት ነው። እነዚህ ነገር ግን ባሪያ ነበሩ። በልጅነታቸው በባሪያ ተገዝቶ ስልጠና ወስዶ እንደ ወታደርነት ሲያገለግሉ የነበሩ ናቸው። ነገር ግን በኋላ ምን አደረጉ? ራሳቸውን አደራጅተው አገርን እስከ መምራት የደረሱበት ነው ማለት ነው። ለዚህ መምሉክ የምንለው ከዚህ ታሪክ ጋር የሚገናኝ እንደሆነ ነው። እነዚህ ቱክ ፓወር ኤንድ ሩልድ ኢጅፕት ኤክስፓንድድ ቱ ሲሪያ እና ፓለስታይን ያኔ እነሱ ፓወር ይዞ ወደ እስከ ሲሪያ እስከ ፓለስታይን ድረስ ኢምፔሪያቸውን አስፍተው እነሱን እየመሩ እንደነበር ነው። ያኔ ኢኮኖሚክ ትራይቭድ አንደር ማምሉክ ያኔ ማምሉክ ነበር የነሱ ኮንፍሊክት ዊዝ ኢትዮጵያ በኢምፔረር ዘርዓ ያዕቆብ ትራይድ ቱ ኢምፕሩቭ ሪሌሽን ያኔ ኢምፔረር ዘርዓ ያዕቆብ ኢትዮጵያን በሚመራበት ጊዜ ያኔ ወደ 16ኛው 15ኛው ክፍለ ዘመን አካባቢ ያኔ ምን ነበረ ከሱ ጋር 15ኛው አካባቢ ክፍለ ዘመን ላይ ከሱ ጋር ኮንፍሊክት ከሱ ጋር ትንሽ ጸብ ውስጥ እንደነበር ነው ማለት ነው። እነሱ ጸብ ውስጥ እንደነበሩ ነው። ለመውደቃቸው ምክንያት ኮራፕሽን፣ ድሮት፣ ከትል፣ በእነዚህ ምክንያቶች ለመውደቃቸው ምክንያት እንደሆነ ነው። የወደቁትም ደግሞ በማን ነው? በኦቶማን ነው። በኦቶማን ኢምፓየር በኡስማኒ በሚባል የኦቶማን ኢምፓየር እንደወደቁ ነው። ነገር ግን እነዚህ ሰዎች ምን ኮንትሪቢዩት አረጉ ለምን ካላችሁ የተለያዩ ከተሞችን እንደነ
ቃይራ ምናምን እነዚህ ከተሞችን እነሱ እንደመሰረቱ ነው። ከነ ሞንጎሎች ከሚባሉት እና ክሩሴድ ከሚባሉት ጋር ደግሞ ጸብ እንደነበራቸው አሸንፎም እንደነበር ሞንጎሊቶችን ምናምን ነገር አሸንፎም እንደነበር። ሌላ ደግሞ ማወቅ ያለባችሁ በባሪያነት ተገዝቶ የነበሩት ከዛ ተነስቶ አገርን እስከ መምራት ይሄንን ስቴት እስከ መመስረት ድረስ እንደደረሱ ነው። እዚህ ጋር ማወቅ ያለባችሁ የወደቁት ደግሞ በኦቶማን ኡማኒ በሚባል ያኔ በነበረ መንግስት በኦቶማን ኢምፓየር እንደ ወደቁ ነው ማወቅ ያለባችሁ ማለት ነው። ያኔ ደግሞ በመጨረሻ ጊዜ ደግሞ እነሱ ስልጣን በሚይዙበት ጊዜ በ1250 ያኔ ኢጅፕትን እየመራ የነበረው ሰሉዲን የሚባል ነበር። የሰውዬ ያኔ የአዩቢድ መንግስት እሱን አስወድቆ ነው ወደ ስልጣን እንደ መጡ ነው ማወቅ ያለብን። አሁን የተወሰነ ነገር ስለ መምሉክ ኢጅፕት እንዳገኛችሁ ተስፋ አደርጋለሁ። አሁን ወደ ፉንጂ ሱልጣኔት የሚለውን የምናይ ይሆናል። ይሄኛው ከ1504 እስከ 1820 ድረስ የቆየ ነው። ከ16ኛው ክፍለ ዘመን እስከ 19ኛው ክፍለ ዘመን በጣም ረጅም ጊዜ የቆየ ሱልጣኔት ነው። ሱልጣኔት ምናምን አሁን ከእስልምና ጋር እንደሚገናኝ ታውቃላችሁ። የፉንጂ ሱልጣኔት የተመሰረተውም ደግሞ ሱዳን አካባቢ ይሄ ከብት ምናምን በሚያረቡ በሱ በሚተዳደሩ እንትኖች በአሁኗ ሱዳን በምንል አካባቢ የተመሰረተ ነው። ካፒታላቸው ማነች? ሴናር የምትባል ካፒታል እንደነበራቸው ናቸው። ያኔም ደግሞ ከክርስቲያን ኢትዮጵያ ጋር ምን ነበራቸው? ፋውት ከትሬድ ሩት ላይ ከክርስቲያን ኢትዮጵያ ጋር ጸብ እንደነበራቸው ነው። ከነሱ ጋር ፋይት አድርጎ እንደነበር ነው እዚህ ጋር የሚናገረው። እነዚህም ደግሞ ኢትዮጵያን ሲመራ በነበሩ ሱሴኒዮስ በሚባል በ17ኛው ክፍለ ዘመን አካባቢ በ1620 ተሸንፎ እንደነበር ነው። እነዚህ ፉንጂዎች በትሬድ ሩቱ ላይ ጸብ ተነስቶ በኢትዮጵያውያን እጅ ሰጥቶ እንደነበር በኢትዮጵያውያን ተሸንፎ እንደነበር ነው እዚህ ጋር የሚናገረው። እነዚህም ደግሞ በ1820 የኢጅፕቱ መሐመድ አሊ እነሱን መጥቶ እስኪያጠፋቸው ድረስ እንደቆዩ ነው ማለት ነው። በ1820 ማን ያጠፋቸው? መሐመድ አሊ፣ የኢጅፕቱ መሐመድ አሊ እነሱን ይሄ የፉንጂ ዘመን የንግስና ዘመን የፉንጂ ሱልጣኔት የንግስና ዘመን እዚህ ጋር እንዳበቃ ነው ማለት ነው። እዚህ ጋር ነው ያበቃው። እንቀጥላለን ስናይ ደግሞ የምናየው አጠር አድርገን ነው ለማየት እየሞከርን ያለነው። ዋናዋን በቃ ፈተና ላይ ትመጣለች ተብላ የምትታሰበውን ነገር ነው ለማየት እየሞከርን ያለነው። የ5.3 ስፕሪድ ኦፍ እስላም ኤንድ ኢትስ ኢምፓክት ኢን ዌስት አፍሪካ የምለውን ነው የምናየው። እስልምና በዌስት አፍሪካ ብለን የጠቀስንላችሁ ይሄ ናይጄሪያ፣ ጋና፣ ሴኔጋል፣ ማሊ ምናምን እሱን አይደል ዌስት አፍሪካ የምንለው። እዛ አካባቢ ላይ እንዴት እስልምና እንደተስፋፋና ደግሞ እዛ ላይ ደግሞ ምን ያህል ኢምፓክት አመጣ የሚለውን ነው የምናየው። እስላም ስፕሪድ ቱ አፍሪካ አፍተር ዘ አረብ ኮንኳየርድ ኢጅፕት ኢን 642 አኖ ዶሚን ይላል። እስልምና ወደ አፍሪካ ራሱ የገባው አፍሪካ ላይ መስፋፋት መግባት የጀመረው በመጀመሪያ ኢጅፕት ነው። እስልምና የገባው ኢጅፕቶች መጀመሪያ እስልምናን ከመቀበላቸው በፊት እንደውም ክርስቲያን ነበሩ። ነገር ግን አረቦች መጥቶ ኢጅፕትን ኮንኳየር በሚያደርጉበት ጊዜ ያኔው በቃ በዛ ቅስፈት አፍሪካን እስልምና እንደገባ ነው ማለት ነው። እስልምና አፍሪካ እንደገባ ነው እዚህ የሚናገረው። by late 7th century reached Morocco and southern Spain። አሁን መጀመሪያ ኢጅፕት ከገባ በኋላ የሰባተኛ ሴንቸሪ ሊያልቅ አካባቢ የመጨረሻው አካባቢ ደግሞ ሞሮኮና የስፔን ደቡባዊ ክፍል ላይ እስልምና እንደተስፋፋ ይናገራል። in 11th century more Arab immigration and Islamic revival ይላል። እስልምና በ11ኛው ክፍለ ዘመን አካባቢ ላይ ደግሞ በጣም በሰፊው መስፋፋት የጀመረበት በ11ኛው ክፍለ ዘመን እንደሆነ ነው። encouraged trade especially the trans-Sahara caravan trade ይላል። ይሄ ትራንስ-ሳሃራ ካራቫን ትሬድ የምንለው ኔትወርክ ኦፍ ትሬድ ሩት ነው። እሱም ደግሞ ሳሃራ ዴዘርትን አቆራርጦ ምንና ምንን የሚያገናኝ ነው? ዌስት አፍሪካን ከኖርዝ አፍሪካና ከሜዲትራኒያን ጋር የሚያገናኝ እንደሆነ
ሆነ ነው ማለት ነው። ይሄ ትራንሳራ ካራቫን ትሬድ የምንለው ይሄንን በጣም እንዳስፋፋው ነው። ያኔ የእስልምና ይሄ የሙስሊም የዌስት አፍሪካ ሙስሊም ኢምፓየር መስፋፋቱ ይሄንን ትሬድ ሩት እንዲፈጠር እንዳደረገው ነው። ያኔ ብለናል እስልምና ከኢጅፕት ተነስቶ ሞሮኮ ምናምን ድረስ እንደደረሰ ብዙ ይሄ ዌስት አፍሪካን ኢምፓየርን እንዳስፋፋ እዛ ያሉትም ደግሞ ይሄ ኮንኳየር የተደረጉትም ደግሞ እስልምናን ተቀብለው ዩናይት ሆኖ ሲኖሩ እንደነበረ ነው ማለት ነው። ይሄ ኮንኳየር የተደረጉት ደግሞ እስልምናን ተቀብለው ዩናይት ሆኖ ይሄ ዌስት አፍሪካን ኢምፓየር እንደተመሰረተ ነው። ኤልፕድ ቢልድ ዌልዚ ዌስት አፍሪካን ኢምፓየር ይሄ የበለጸገ በሀብት ያለው ዌስት አፍሪካን ኢምፓየርን ለመገንባት እስልምና ኮንትሪቢዩት እንዳደረገ ነው። ኢምፓክቱ ዌስት አፍሪካ ላይ አንዱ ይሄ ነው ማለት ነው። ዌልዚ የሆነ እንዲፈጠር አድርጓል። ፕሮሞትድ ካልቸራል ዩኒቲ ኮኦፕሬሽን ኤንድ ኮመን ዌልዝ ይላል። ይሄ ግልጽ ነው። አሁን የተለያየ ሃይማኖት ቢኖር የተለያየ ባህል ቢኖር የሆነ እንትን ይኖር ነበር፣ የሆነ ጉሽማ ነገር አለመስማማት ምናምን ነገር። አሁን ግን በዛ አካባቢ ላይ ካልቸራል ዩኒቲ እንዲኖር ኮኦፕሬሽን እንዲኖር እንደ አረገ ነው። was attractive to ruler because of its political structure ያን የነበረው ፖለቲካሊ ስትራክቸርድ የነበረ በአንድ ሃይማኖት የሚመራ ምንም አይነት የሚያስቸግር ነገር ያሌለበት እንትን ተፈጥሮ እንደነበር ነው። የዛሬ ትምህርታችን የአፍሪካ ቋንቋዎችን የኖርዝ አፍሪካን ስቴትን እነ ማምሉክን እነ ፉንጂን አይተን ነበር። አሁን ደግሞ እስልምና በዌስት አፍሪካ እንዴት እንደተስፋፋና ደግሞ የሱን ኢምፓክትም ደግሞ አይተናል። ለምሳሌ ማምሉክ ላይ ልታስታውሱት የሚገባው ማምሉክን የመሰረቱ ሰዎች እንደ ባሪያነት ተገዝቶ በልጅነታቸው ተገዝቶ እንደ ባሪያነት ሲያገለግሉ ነበር። ነገር ግን በኋላ ራሳቸውን አደራጅተው አገሪቷን መምራት እንደጀመሩ ከ1250 እስከ 1515 ድረስ እንደመሩ እነሱም ደግሞ እንደነ ቃይራ የተለያዩ ከተሞች ምናምን እንዲመሰረት ምናምን እንዳረጉ ወይም ኮንትሪቢዩት እንዳረጉ ስለ ፉንጂም አይተናል። ትምህርቱ ኢንጆይ እንዳደረጋችሁ ተስፋ አደርጋለሁ። ሀሳብ አስተያየት ካለ በኮመንት ሴክሽን ላይ አሳውቁን። ምናሻሽለው የምንጨምረው ነገር ካለ ችግር የለውም እናሻሽላለን፣ እንጨምራለን። እንደዚህ በፓወርፖይንት እንዲህ ሾርት ኖት ወጥቶ ነው ወይስ ደግሞ በእንትን የሚሻላችሁ ከሆነ በቀጥታ ከመጽሐፉም የሚሻላችሁም ከሆነ አስተያየታችሁን ስጡበት። ቻናላችንን ሰብስክራይብ አላደርጋችሁም ደግሞ ሰብስክራይብ አድርጉን፣ አበረታቱን። ላይክ ምልክቷን መጫን እንዳትረሱ። አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ደህና ቆዩልኝ።